ዶሃ እንደመጣ ኳተር እንደመጣ ገልጸው ነበር። ዛሬም ደግሜ አግኝቼዋለሁ። በጣም ደስ ብሎኛል። ዶክተር አብይን ለመጀመሪያ ጊዜ ሳገኘው ዶሃ ከውስጤ ምን እንደመጣ አላውቅም፣ እንባዬ ለረጅም ሰዓት እያለቀስኩኝ ነበር። በጣም ውስጤ እስካሁን ይበበሳል። በዛ ለሱ ያለኝ ፍቅር እስካሁንም ምንም አይነት አልተሸራረፈም። እንዳከበርኩት እንደወደድኩት ነው። አሁን ወደ ጥያቄ ልግባና ዶክተር አብይ አንዴ ወለጋ ሲሄዱ የሆነ ቃል ተናግሮ ነበር። ወለጋ ሄጄ ወተታችሁና ቅቤያችሁን እየጠጣሁ ነበር ያደግኩኝ። ምን ነው እነዛን ቅቤያቸውና ወተት የጠጣኸው ህዝብ ዛሬ ጥይት ሲጠጡ እንዴት ነው? በምን ያህል ሆዳቸው አስቻላል? እንዴት ቢሆን ነው የነዚህ ህዝብ ምንም ቢሆን አገር ምትመራ ጀግናችን ኩሩ ጠቅላይ ሚኒስትራችን አንተ ነህና ይሄ ህዝብ በምን ምክንያት ነው እያለቀ ያለው? ስላልገባኝ ይሄን መጠየቅ ፈልጌ ነው። ሌላ ጥያቄ በዚሁ በተያያዘ በወሎ ዙሪያ አካባቢ ነው የምጠይቀው። ምስኪን የሆነ ህዝብ በወሎ ህዝብ፣ የኦሮሞ ህዝብ፣ አባት የሌለው ህዝብ፣ ማንም ሰው ድምፅ የማይሆንለት ህዝብ ሳናጣራ አናስርም፣ ሳናጣራ ምንም ነገር አናደርግም በተባለበት ሳይ አገሪቷ ወደ ዲሞክራሲ በምትሄድበት ጊዜ ወሎ ላይ ብዙ የወሎ ኦሮሞ አስተዳዳሪዎች እስካሁን እስር ቤት ነው ያሉት። ያለምንም መረጃ ያለምንም ነገር እስር ቤት ውስጥ ነው ያሉት። ምን ቢሆን ነው ይሄ ነገር የሆነው? ወይም ለምንድን ነው የሆነ ነገር መፍትሄ የማይሰጣቸው? አንድ አመታቸው እስር ቤት ውስጥ ናቸው፣ ድምፅ የሌላቸው ህዝብ። ሌላ ጥያቄ ስለ ጁሃር ደህንነት ምን ያህል ያሳስብሃል የሚል ነው። አሁንም አራተኛ ጥያቄ የሚሆነው ዋቄፈታ ሃይማኖት ተከታዮች በአሁን ጊዜ መቃብር የላቸውም። መቃብር እያጡ በጣም ችግር ላይ ነው ያሉት። የእነሱ ጉዳይ ምን ያህል ኢንፎርሜሽን አላችሁ ልላችሁ ፈልጋለሁ። ከዛ በተረፈ ወደ ዶሃ ወደ ምኖርበት ጊዜያዊ አገሬ ነው የምመለሰው። ዶሃ